በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን በዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያጠመቀው የቅዱስ ዮሐንስ በወርኃ ኅዳር የሚነበብ ዜና ገድሉን ማንበብ እንጀምራለን። ንጹሕ ድንግል የሚሆን የቅዱስ ዮሐንስ ጸሎቱ፣ በረከቱ፣ ሳህሉ፣ ረድኤቱ ከአገልጋዮቹ ከሕዝበ ክርስቲያንና ከገብረ ማርያም ጋር ይሁን ለዘላለሙ አሜን። ቅዱስ ዘካርያስ ሚስቱ ቅዱስ ኤልሳቤጥ ወደ ምድረ በዳ በሸኛት ጊዜ የሚያረጋጋት ሰው ሳይኖር የተወደደ ልጇን ዮሐንስን ይዛ ብቻዋን ተሰደደች። ወንድሞቹ የሚያረጋጋ መንገዱንም የሚያመለክታት ሰው አልነበረም። ለስንኳ መብል ወይም ውሃ ቢሆን አልያዘችም ነበር። በዛ ምድረ በዳ ውስጥ ማደሪያ መኖሪያ ቢሆን መጠጊያ ቢሆን አልነበራት። ይህንም ቅዱስ መጽሐፍ ይህ ልጅ ሳይደርስ አንቺ ያደረስሽ ለ3 ዓመታት ጡቶችን ባጠባሽው ጊዜ ስለ ምግቡ ማን ረዳሽ? እነሆ እንደ አንቺ ዘመድሽ ድንግል ማርያም ከእርጉም ሄሮድስ ፊት ሸሸች። በየበረሃውና በየኮረብታው ስትሄድም ቅዱስ ዮሴፍ ያረጋጋታል። ሰሎሜም ታገለግላት ነበር። ቅዱስ ዮሐንስ አፈወርቅ መጥምቀ መለኮት ቅዱስ ዮሐንስ ወደ ኬልቄዶን ሰው ስለ መጥምቁ ቅዱስ ዮሐንስ ክብር በጠየቀ ጊዜ ዳግመኛም እንዲህ አለ። የተባረከች ክብርት አሮጊት ቅድስት ኤልሳቤጥ የተናገረችውን ስማ። መልአከ እግዚአብሔር ቅዱስ ገብርኤል ከእኔ ጋር በእርጅና ካገኘሁት ከዚህ ብላቴና ልጅ ዮሐንስ ጋር በፊት ይሆናል። የጓደኛው የሚያመለክተኝ ሰው ሳይኖር ብቻዬን ወደ ምድረ በዳ እሄዳለሁ። ይህ ሊቀ መላእክት ቅዱስ ገብርኤል ወደ ምድረ በዳ ፊት በፊት ይሄዳልና እኔስ እጅ በነሳሁት ጊዜ ይህ ብላቴና ዮሐንስ ድምጿን ሰምቶ በማኅፀን በደስታ በሰገደ በሁለት ወገን ድንግል የምትሆን ቅድስት ማርያም እታመናለሁ። ይህ ልጅ ዮሐንስ ጸጉር ግመል ይለብስ ዘንድ ለቅዱሳን መነኩሳት የገዳማውያን ኑሮ ያስተምር ዘንድ ንጹሕ ቁርባን ያሳርግ ዘንድ ከዚህ ልጅ ዮሐንስ ጋር ወደ ገዳም እሄዳለሁ። ከአባቱ አረጋዊ ካህን ዘካርያስ ያራቀ መልአክም ጎዳናውን ከሚጠርግ ልጅ ዘንድ ይርቃል ትል ነበረ። ቅድስት ኤልሳቤጥ ይህን የተናገረች ወደ አንዲት አለት ደረሰች። አንቺ አለት ስለፈጠረሽ እግዚአብሔር ብለሽ ከመከራ ታደኝኝ፣ ከባሕዘኔም ታረጋጊ፣ ከለቅሶም ታጽናኝ ዘንድ ከምወደው ከአንድ ልጅ ዮሐንስ ጋር መጥቻለሁና በአንቺ ዘንድ እንድኖር ትቀበኛለች። ያች አለት እንደ ቤት ደጃፍ ተከፈተች። በውስጧን ገብተው ተቀመጡ። በውጭም ሲወጡ ወደ በውስጥም ሲገቡ እንደ ደጃፍ ትዘጋና ትከፈት ነበር። በክረምትም ወራት ነፋሱ እንደ እሳት ይሞቃቸዋል። በበጋም እንደ በጎ ውሃ ይወርድላቸው ነበር። የተባረከ አረጋዊ ዘካርያስ ግን የልጁን እናት ይህች ቅድስት ኤልሳቤጥ ወደ ምድረ በዳ ከሄደች በኋላ በቤተ መቅደሱ ውስጥ እንደ ልማዱ ቆሞ ይጸልይ ጀመር። ያን ጊዜ ሄሮድስ መልእክተኞች ወታደሮች መጥተው በሽምግልና ወራት ስላገኘው ልጅ ዮሐንስ ጠየቁት። ጻድቅ ዘካርያስ የልጁ እናት ኤልሳቤጥ ሄደችበትን ስፍራ አላውቅም ብሎ አልተናገረም። የእናቱ ኤልሳቤጥ ይህን ብላቴናውን ዮሐንስ ይዛ ወደ ምድረ በዳ ሸሸች ብሎ ተናገረ እንጂ አረጋዊ ጻድቅ ዘካርያስ ሆይ ስለ ሰይፍንና ጦር የያዙ ወታደሮች አልፈራም። ስለ ቀናች ሃይማኖት ደምን ያፈሱ ዘንድ እውነት ተናገረ እንጂ አመፃና ሐሰትን አይደለም። በእግዚአብሔር ዘንድ የታመንህና ጻድቅ አረጋዊ ዘካርያስ ሆይ ክህነትህ ንዕድ ክብርት ናት። ከሰማያዊት ከምድራዊ በታች ያሉ ክብራት ሕግ ሁሉ ተሰጥቶአልና በልጅ በቅዱስ ዮሐንስ ላይም በሰማያት ያለውን ክብር ተረድተሃልና አንተም 3 የክህነት የትንቢትና የምስክርነት አክሊል ተቀናጀ። ጸጋ፣ ኃይል፣ ረድኤት ከሁላችን ጋር ይሁን። ቅድስት ሀብተ ክህነትን ሁላችንንም ትባርክ ለዘላለሙ አሜን ወአሜን። ይሁን ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ድንቅ ፈውስ የሚያደርግ ቅዱስ ዮሐንስ ያደረገው ታምሪ ነው። በስራ ሁሉ የታመነ አንድ ሐናጺነ ደብር ነበረ። ገሊላ በተባለች ደብር የሚኖር ሕዝብ ሀገራቸው ያለች ቤተ ክርስቲያንን ግድግዳዋን ክዳኗን ይሰራላቸው ዘንድ ጠሩት። ሐናጺው ይሰሯት ዘንድ ጀመሩ። ሕንፃውም ሰርቶ ፈጸማት። ነገር ግን ይህ ሐናጺ ደብር ልጅ አልነበረውም። ስለዚህ የዘወትር ያዝን ነበር። በአንዲት ዕለት መጥምቀ መለኮት ቅዱስ ዮሐንስ ሆይ እኔና ሚስቴ ልጅ የለንም፣ አማልደን። በአማላጅነት ከአምላክ እግዚአብሔር ዘንድ ልጅ ብትሰጠን የሰጠህንን ልጅ ወደዚች ቤተ ክርስቲያን አመጣዋለሁ። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ይጠመቃል። ቅዱስ ዮሐንስ አምላክ እግዚአብሔር በመጥምቁ መለኮት ቅዱስ ዮሐንስ አማላጅነት የሚታመን የዚህ ሐናጺ ደብር በስለት ሰማ
ተጠማ። የሚያምር ልጅም ሰጠው። ልጁንም ይዞ መጣ። ሚስቱ ወገኖቹም ሁሉ ከእርሱ ጋር መጡ። በመደሻዋ ቤቾ እንዶዴ ደብር ገሊላ በተባለች የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ልጁ ተጠመቀ። ድንቅ ታምር የሚያደርግ የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ሁሉን ጸሎቱና በረከቱ ይህን የሚያደንቅ ገድሉን ከምንሰማ ሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛ በበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 30 በዚች ቀን የቁስጥንጥንያ ሊቀ ጳጳስ ቅዱስ አባት አካክዮስ አረፈ። ይህም ቅዱስ ሰር የሆነ ምሁር ነው። አምላክ ያጻፋቸው መጽሐፍ ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያን ቅስና ተሹሞ ነበር። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤ ውስጥ በሆነው ሁሉ ደስ አላለውም። ስለ እውቀቱም እንዲመጣ በፈለጉ ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ ሀገር ሊቀ ጳጳስ በቅዱስ ዲዮስቆሮስ ላይ ስለደረሰበት ስቃይ በሰማ ጊዜ ግን እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ ወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። እሊህም ክፉዎች ከጉባኤያቸው አንድ ያላደረገ እግዚአብሔርን አመሰግነዋል አለ። የቁስጥንጥንያ ሊቀ ጳጳስ እንጣሊዮስም ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቀ የአገሩ ሊቀ ጳጳስ ሊቃውንት መኳንንትን በአባት አካክዮስን መረጡት። እርሱም በቤተ ክርስቲያን ውስጥ የሆነው መጣላትንና መለያየትን ያስወግዳል በማለት ተስፋ አድርገው በቁስጥንጥንያ ሀገር ላይ ሊቀ ጵጵስና ሾሙት። በተሾመን ጊዜ ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይቻል የጥልና መለያየትን የማይድን በሽታ አገኘ። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይሻለኝምን አለ። የቅዱሳን አባቶች የቄርሎስን የዲዮስቆሮስን የቀናች ሃይማኖት የተማረና በእሷ የጸና መሆኑን እየታመነለት ከዚያም በማስተካከል በክህነት ስራ በመሳተፉ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳስ ወደ ሶስተኛ ጴጥሮስ መልእክት ላከ። አባ ጴጥሮስ መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብር አከበሩ። ያችን መልእክት በጉባኤ ፊት አስነበባት። ከዚያ በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካክዮስ ላከ። እርሱም ወደ ቁስጥንጥንያ ከአባ አካክዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና ወዳጆቹ በአገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እሊህ ኤጲስቆጶሳት ታላቅ ክብር አከበራቸው። ወደ አንድ ገዳም ወሰዳቸው። መስዋዕትን አዘጋጅቶ የቁርባን ቅዳሴ በመቀደስ ከእሳቸው ጋር እንደሆነ ከእሳቸውም ቡራኬ ተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም መልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስ በደረሱ ጊዜ አባ አካክዮስ ያደረገውን ሁሉ ነገሩት። የመልእክቱም ደብዳቤ ሰጡት። እርሱም ደስ አለው። ስሙም በማዕጠንትና በቁርባን ጊዜ እንዲጠሩ ታዘዘ። ዜናውም በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖት እንደጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማዕት አባ መርቆሬዎስ መታሰቢያ ነው። የቆዝሞስና የድምድሚያኖስ ቤተ ክርስቲያናቸው የከበረችበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱሳን አናንዮስ ዘአምድ፣ የአባ ጴጥሮስ፣ የጻድቁ ኢትዮጵያዊ ንጉሥ የገብረ መስቀል የረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በወርኃ ኅዳር የሚነበበው ምንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያት ሐዋርያት አንድነት፣ በጻድቃን በሰማዕታት አንድነት፣ በትጉሃን መላእክት አንድነት፣ በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳችን አባ ማትያስን ይጠብቅ። የጳጳሳትን አለቆች ኤጲስቆጶሳትን በቤተ ክርስቲያን ውስጥ የተሾመውን ሁሉ ይጠብቅ። የቅድስት ቤተ ክርስቲያን ልጆች ምንሆን ሁላችንን ይጠብቀን ለዘላለሙ አሜን። በኅዳር 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አፄ ገብረ መስቀል ጻድቅ፣ ንጉሥ ኢትዮጵያ፣ ቅዱስ አካክዮስ ሊቅ፣ ቅዱሳን ቆዝሞስና ድምድሚያኖስ፣ ቅዱስ አናንዮስ ዘአምድ፣ አባ
መርቆሪዎስ ሰማዕት፣ እንዲሁም ወርኃዊ በዓላት ቅዱስ መርቆስ ዘሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ጎርጎርዮስ ነባቢ መለኮት፣ ቅዱስ ሶፊያ ሰማዕት፣ አባ ሳሉሲ ክቡር ጻድቅ ናቸው። በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበለው ልጅ የሚያገለግሉን ኃይለት ማለት ያሳሰቡት እግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅተው ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።